ሰላሙ አለይኩም ወራህመቱላሂ ወበረካቱ። በየቀኑ ለ360 የሰውነት ብልቶቻችን ሰደቃ ማውጣት እንዳለብን ያውቃሉ? ይህን ታላቅ ተግባር በቀላሉ የምንወጣበትና አጀራችንን የምናበዛበት የዱሃ ሰላት ሚስጥር ምንድነው? በረመዳን ረፋዳችንን በምን እናሳምር? ኡስታዛችን በክፍል 2 ዝርዝር መመሪያ ይሰጡናል። ለዱንያ ብዙ ነገር ያደርጋል። ከ24ቱ ሰዓት አብዛኛው 20 አካባቢው 8ቱ 7ቱ 6ቱ የተቀረው 8 የምግብ የግል ንጽህና የአኺራ ምንድን ነው ይቀር ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ። በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው። ጥበብ ቲዩብ። ሁለተኛው ራሱን የቻለ ዚክር ያለው ሱና ሶላት ዱሃ ነው። ሶላት ዱሃ ፀሐይ ከፍ ካለችበት ጊዜ ጀምሮ ለዙህር 15-20 ደቂቃ እስኪቀረው ድረስ ባለው ጊዜ የሚሰገድ ዝቅተኛው 2 ረካዓ ከፍተኛው 8 ረካዓ የሆነ ተወዳጅ ሶላት። አላህን የሚፈሩ ወደ አላህ የሚመለሱ ልባቸው አላህን ደጋግሞ የሚያስታውስ ሰዎች ሶላት። የሰው ልጅ ሰውነት ውስጥ 330 አካባቢ መገጣጠሚያዎች አሉ። ለነዚህ ሰደቃ ማውጣት አለበት። በየቀኑ 330 ምናምን ጊዜ ወይም ሰደቃ መስጠት አለበት፣ ወይም ሶላት መስገድ አለበት፣ ወይም ዚክር ማለት አለበት፣ ወይም የተጣላ ሰው ማስታረቅ አለበት። መሰል የሆኑ መልካም ስራዎችን ሰውነት ውስጥ ባሉ 330 መገጣጠሚያዎች ብልቶች ልክ ኸይር ስራ መስራት አለበት። ይሄ ነብይ ከተናገሩ በኋላ ሶላት ዱሃ ወቅት ላይ የሚሰገድ ዱሃ ላይ የሚሰገድ 2 ረካዓ ሶላት ይሄን ያካክሳል ብለዋል። 330 ሰውነት ውስጥ ያሉ መገጣጠሚያዎችን ሰደቃቸውን በቁጥራቸው ልክ ለማውጣት ሶላት ዱሃ ይበቃል ብለዋል። ለምን የተባለ ያለን እንደሆነ ሶላት ሲሰገድ ሙሉ የሰውነት አካላት አብረው ይንቀሳቀሳል። ስራ ሰሩ ማለት ዘካቸውን አወጡ ማለት። ሌሎች ዒባዳዎች በእጅ ብቻ የሚሰሩ ሊሆን ይችላል፣ አሊያ በምላስና በልብ ብቻ ሊሆን ይችላል። ሶላት ስንሰግድ ግን ምላሳችን ቁርአን ይቀራል፣ ዚክር ያደርጋል፣ አካላችን ጎንበስ ቀና ይላል፣ ልባችን አላህን ያስታውሳል፣ አኺራን ያስታውሳል። ከዚህ ሙሉ ሰውነት ተጋራ ማለት ዘካውን አወጣ ማለት። ስለዚህ ሶላት ዱሃን ቢያንስ እንኳን 2 ረካዓ ልንተው አይገባም። ጊዜው ሰፊ ነው። ፀሐይ ከፍ ብላ ከወጣችበት ጊዜ ጀምሮ ለዙህር 20 ደቂቃ አካባቢ እስኪቀረው ድረስ ባለው ጊዜ 2 ረካዓ ቢቻል 4፣ በጣም ከተቻለ አላህ ያገብራል ሰው 8 ረካዓ 2 ረካዓ ያሰላመቱ መስገድ። ነብዩ ሰለላሁ ዐለይሂ ወሰለም ይሰግዱ እንደነበረ ተነግሯል። አንዳንድ ሐዲሶች ላይ ነብዩ ዱሃ ይሰግዱ ነበር ያሉ አሉ። ያላወቁ ናቸው እነሱ፣ ሲሰግዱ ያላዩ ናቸው። ወይም ሁሌ አይሰግዱም ነበር፣ ግዴታ እንዳይመስል አንዳንዴ ይተውት ነበር ተብሎ ተፈስሯል። የተለያዩ ሰሐቦች ነብዩ ሰለላሁ ዐለይሂ ወሰለም ዊትር ሶላትን ዱሃ ሶላትን እንዳልተው መክረውኛል ብለዋል። ኸሊሊ ወዳጄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሶላት ዱሃን እንዳልተው መክረውኛል ብለዋል። ከሶላት ዱሃ በኋላ የሚባለው ዚክር ኢማሙ ነሳኢ ቡኻሪ አደበል ሙፍረድ ላይ ሌሎችም እንደዘገቡት رب اغفر لي وارحمني وتب علي إنك أنت التواب الغفور رب اغفر لي وارحمني وتب علي إنك أنت التواب الغفور فاندان زغباوچ إنك أنت التواب الرحيم ተብሎ ሁለቱንም ያተካኩ የቀያየሩ ማለት ይቻላል። ገፉርም ረሂምም የሚለው ማለት ኢዘን ከሶላት ዱሃ በኋላ የሚባል ዚክር رب اغفر لي وارحمني وتب علي إنك أنت التواب الغفور አንዳንዴ إنك أنت التواب الرحيم የሚባለው 100 ጊዜ ነው። የሚባለው 100 ጊዜ እንዴት ነው 100 ጊዜ? ያውም በአስቸጋሪ በስራ ሰዓት ቁጭ ብዬ የምለው እስከነ ሶላቱ 10 ደቂቃ ይበቃል። ከበዛም በ8 ደቂቃ 7 ደቂቃ ያልቃል። ልብን ከሰበሰቡ ከለመዱ ቋሚ ስራ ካረጉት ጭቀላን ብቻ ሶላት ዱሃውን ለመስገድ ውዱ ካለ 3 ደቂቃ ይበቃል። እሱም ረጋ ተብሎ ከተሰገደ በጣም ረጋ ካሉ 10 ከዛም በላይ ይወስዳል። ነገር ግን በቂ ነው የሚባል በመጠኑ እርጋታ ያለበት ሶላት አድርጎ ለመስገድ 3 ደቂቃ ይበቃል። ያሁኑ ዚክር ለማለት 2 ደቂቃ ከምናምን 2 ደቂቃ ይበቃል። ረቢ ግፍር ሊ ወርሐምኒ ወቱብ ዐለይሂ ኢነከ አንተ ተወዋቡር ረሂም። ድምፅ አናወጣም። ድምፅ ወጣ ቁጥር ሰከንዶች ይጨምራሉ። ምላስን ብቻ አፍን ብቻ ያንቀሳቀሱ ለራስ ያሰሙ ከሆነ 2 ደቂቃ በቂ ነው። የ330 የሰውነት አካላትን ዘካ ለማውጣት 10 ደቂቃ 2 ደቂቃ ዱሃ መስገድ ወንጀል ለማራገፍ ይሄን ዚክር ማድረግ ያንሳል እንጂ አይበዛም። ነብዩ ሰለላሁ ዐለይሂ ወሰለም በየቀኑ 100 ጊዜ ኢስቲግፋር ያደርጉ ነበር ተብሎ በዚህ ሰዓት ነው ሊደረግ የሚገባው። ለጊዜው የሐዲሱን ደረጃ ባላውቅም ነብዩ በየቀኑ ያደርጉት የነበረውን 100 ኢስቲግፋር በዚህ ሰዓት በዱሃ ወቅት ነበር የሚያደርጉት ተብሎ ለዱንያ ብዙ ነገር ያደረገን። ከ24ቱ ሰዓት አብዛኛው 20 አካባቢው ለዱንያ እየሰጠን 8ቱ 7ቱ 6ቱ የእንቅልፍ የተቀረው 8 የምግብ የግል ንጽህና የጉዞ ለአኺራ ምንድን ነው የቀረው?